አንቺን አይደለም አይዋ ትዝታ የምትባለው ግን አፈርት ብላና በሩታ አድጋ እሷን መስቀል ተሰርቶበት እሷ እኮ አንድ ባለ ሃይማኖት ቢገባት እንዴት ስለ መስቀል ታወራለች? አፈርት ብላና ለብር ማለት ነው። እቺ ደንቆሮ ሰይጣን ለስሙ ጻሚና አስቀዳሽ ናት። ይወሪ ለብር ማለት ነው። ለብር መቼም ቢሆን እኔ እንደዚህ ራሴን አላረክስም። ሶ ስለ ደግሞ አብራበትና ነው እንጂ ያ ደግሞ ከነ ልጁ የሚሰራው ሰውዬ አብርሃምን ድረሱለት አፈር ወደዛ ይወሰዱና ተና የሚስቱ ተና ልጆቹ ይሄ ዲቃላ ማለት ነው። እንኩሮ ፊት የታባቱ ነው የሚደረስለት ምን ሆኗል? እኔ እኮ ፍሬ ይኑርበት፣ ሌላ ይኑርበት። እኔ ፍሬው ነው በቃ ሁሉ ያሰጣጣያሉ ይዘቀዝቁታል። ሶ ፈጣሪ አይገልም። ለምን እኔ እውነት ማውራት አንዳንዴ ማለት ነው እውነት ስለደገፍን ሳይሆን ይቺ አሁን ልጅ ሚስቱ ነች ባለቤቱ ነኝ እንዴት እንደዚህ ያለ ያስባሉ። እኔ ምን አይነት ህዝብ እንደሆነ አላውቅም። በጣም ነው የሚገርመኝ። አንቺ ከቀሳሰርሽው በላይ በልጥም እኮ አላት ፍሬ እና አንቺ ካደረግሽው ሩታ ወደ ባሏን ወደ ራሷ ለመመለስ ያደረገችውን ብታደርግ አልፈርድም አለ። ሶስል በራኔ ባሏ ነው ምንም ታርግበት ምንም ሆነ ምን እኔ እውነትም ይሁን ውሸት አላውቅም። እንደዚህ የለም ሲጀመር እኔ በዚህ አላምንም። ይቅር ይበለኝ። እኔ በፈጣሪ ነው እንጂ በነሳ እኔም አላምን ወይ ማን ያምራል? ሲጀመር ያደረገችበትም እኮ ምን አድርጋበት ማቱን የተደረገበት ወሬ እሷን ለማስጠቆር ነው እንጂ እዚህ ድረስ መሄድ ይገርማል። ዜድዬ ይቅርታ ማለት ነው። ቅድም እኮ ሴትዮዋ ጠርታ አይተቻት ነው ላይቡን እና ማለት ነው እነሱ 24 ሰዓት የኛ ልጆች ደግሞ ተታይ ገስት ላይ አትቀመጡ ሲያዩን ይብስባቸዋል። ስለዚህ ዝንቦቹ እንጫጩ አንበሳ ወደፊት ብለናል። ልያላ አይዋ ነኝ ደንቆሮ እንደኔ እኮ የሚገርም ስም አለ ስም መስጠት የገዛ ሚስቱን እንግዲህ ምን ሊያረጓን ነው? ዝም በይ በግ ዜድ ማለት ነው። ቆይ እሄድብሻለሁ። እዩ ገስት መጥቶ ትንሽ እኮ አንቺ ትንሽ ሳላወራው ትቼው ሄጄ የተበላሸ ነገር አፈቅርሃለሁ እንኳን ልለው ነበር። ኧረ እንዳይሰማኝ ይሻላል። እንደዛ ነው ማሪ። ቪዲዮ ደግሞ ምን ይሆን ፈጣሪ ሆይ አይሰማኝም ማለት ነው። ይቺ በተለይ ማለት ነው የሆነ የሄርሜላን ፕሮፋይል ያረገኝ እኔ ጋር ቁጭ ትመጣለች። ታታች ነው እንጂ የምትቀመጠው አንድ ቀን ጽፋ አታውቅም። ግን ሌላ ጋር ሲሄድ ማለት ነው ትለቀልቃለች። አንቺ ፈሪቅ ዘና ያጥፊም ወጥቷል ሶካካና የሆነ ሾካካናት ውዴ ለምን እንደሆነ አንድ ነገር ልንገራችሁማ ማሮቼ፣ ለምን እንደተቃጠሉ ታውቂያለሽ? እነዚህ ሁሉም የተቃጠሉት ማለት ነው በስህተት ብራቸውን ያወጡ ናቸው። እንደዚህ ለምን እውነት መስሏቸው ለውሽሚት እቃ የገዙ ቤት የተከራዩ ቀለበት እሰር ብለው ያስገደዱ ሽማግሌ ላኪ ያሉ ብራቸውን የተበሉ በጠቅላላ ማለት ነው እሳት ነው የጫሩት። በቃ ሩታን ብናገኛት እንደዚህ እናረጋት ነበር፣ እንዲህ እንላት ነበር፣ አጠገቧ ብሆን ሰው ገዝቼ ላስደብድባት ላሳስራት። ኢትዮጵያ ገንዘብ ካለ በውሸት የሚያሳስር ሰው ነው እንዲህ ያለው። ህዝባችን አያግሙብን። ቢኪሳቸው ምን ብሏል? ከዚህ በፊት ዱባይ ላይ ለምንድን ነው የመዳም ቅመም ብር ሲሰጥህ ዝም ብለህ የምትቀበለው ሲባል ምን አለ? እኔ አስገድጃቸው ስጡኝ አይደለም ያልኩት። ስጦታ ሲሰጥሽ አንቺ ትመልሻለሽ ወይ አትስጡኝ ትላለሽ ወይ ብሎ መለሰ አይደለም ነው። ገባችሁ? አሁን እነዚህ አሁን ትዳር እውነት ከውሽሚት ጋር የሚመሰርት መስሏቸው ብራቸውን ያወጡ ናቸው እንደዚህ የሚቃጠሉት። እናንተ ንጹህ ስለሆናችሁ ወደፊት ጀግናችሁን ይዛችሁ ገባችሁ አይደል? ስለዚህ እነሱ ናቸው የተቃጠሉት እንጂ እኛ ምንም የጎደለብን ነገር የለም። እኛ ምንም ውሽሚትንም አንደግፍም፣ እነሱንም አንደግፍም። እናት ቤተሰብ ለእሷ የሚገርመኝ አልሚ ማለት ነው እንደሱ ሳይሆን የኔ የሚያወሩትን ቢያውቁ ያኔ ገስት ላይ የሚወራ ብዙ ነገር አለ፣ ብዙ ነገር ይላሉ። አሁን እኮ ማለት ነው ለማስገደል በመጀመሪያ አናስገድላቸው እንዴት የሚያስገድል
ወደፊት ይላል እንጂ ወደ ኋላ አይልም። እኔ ማሮች፣ የኔ ጀግኖች፣ የሩታ ጀግኖች ሁላችሁም አንደኛ ሁላቸው ዩቱብ ለማሳደግ ነው። ሁለተኛ ደግሞ አሁን ምን አሉ? ዩቱብ አይቻለው እኔ እነሱ ጋር ልከተልም የውሽሚት ደጋፊ የሆኑት በጠቅላላ ብሎክ ናቸው እኔ ጋር ይመጡ። ቢኮዝ የሚያወሩት ወሬ ራሱ የሚያስጠላ ቤተሰብ እንደሌላቸው እናት አባት እንደሌላቸው ነው የሚያስተምሩን ለኛ ማለት ነው። እኔ ስደት ነው ያለሁት አይደል? እኔ ምን አገባኝ? እነሱ አንድ ላይ የላኩትን ብር ተሻምተው ነው የሚበሉት። ይሄ እኮ ለሩታም ይደርሳታል። ገባችሁ? ሩታም እኮ በጎን እየበላች ነው፣ እየተጠቀመች ነው። ለቢዝነስ ነው የመጣችው። ኧረ ሂጃቸው ደዛ ወሬ ቀይሬ ታባታቸው አይመለከተን እንዴ ወፎ ፈጣሪ ወይ እስኩቲ የምን አባታ ሩታ እንዴ ያለ ንጹህ ናት። እኛ ጋር እንኳን ተልከስከታታ አይደለም። አንቺ ዝም በሊ ከትዩ ዝም አይመለከተን ዝም በሊ ሆ እንዴ በግራ ጎንሽ ነው እንዴ የተነሳሽው? ሆ ጉድ ፈላ አንቺ ምን ጉድ ነሽ? ሰላም ናችሁ? አደራችሁ? አንቺ ማለት ነው ተጠራጠሩ። አንድ ደግሞ አቤላ ሂድና ሩታን ይቅርታ ጠይቃት አለችው። ያቺ አሮጊት ማለት ነው። ለምን የደበቅነው ምስጢር አለ አለችው። ገባችሁ? ያ ምስጢር ምንድነው ተብሎ ሲጠየቅ ምንም ይቅርታ አልጠየቀም። ይኸው አቤላ የሚባለው ተነጨራሹም ከሚዲያ ጠፋ። የሰራው አጣት። ምክንያቱም ቅናት አለበት። ለምን ስኬታማ ሆነ? ለምን ፌመስ ሆነ? በቲክቶክ እኮ ዛሬ የሆነ ነገር ፖስቷል። ሰው ምናምን ብሎ ማን ነው ይፖስናበታል? ገባሽ? ለምን ስኬታማ ሆነ ብሎ ስለሚቀናበት የኔ ታናሼ ነው፣ ለምን አገባ፣ ለምን ወለደ፣ ለምን ቤት ገዛ፣ ለምን መኪና አሽከረከረ ብሎ ይቀናበታል። ያ ስለሚቀናበት ደግሞ ግዴታ እሱን ማጥፋት አለበት፣ ወደ ታች መቅበር አለበት። ገባችሁ? ያ ነው ቅናት ነው። ስለዚህ ድግምት ማን ያመጣው? ውሽሚት ናት ድግምት ያሰራችበት እንጂ ሩታ አይደለችም። ሩታ በመስቀል ድግምት አታሰራም። ያልተረዳችሁ የውሽሚት ደጋፊዎች ደደቦች አፈር ብሉ። መስቀል እኮ ማለት ነው በየቤተ ክርስቲያኑ፣ እኔ ሙስሊም ነኝ፣ በየቤተ ክርስቲያኑ አባታችን የምትሉቸው ሰዎች እያሳለሟቸው አይደል እንዴ ሰይጣን እንዲለቃቸው? እንዴት በመስቀል መተት ተሰራ ብላችሁ ታውጃላችሁ? እኔ ሙስሊም ነኝ ልንገራችሁ። እንዴ ሙስሊም እንኳን እየተረዱን እኮ የገረመኝ ሙስሊም እንኳን እየተረዱ ክርስቲያን ተብላችሁ ግን አትረዱም። መተት ነው በአላህ እኔ የውሽሚት ኦዲየንሶች እስቲ አንድ ቁም ነገር እስቲ ያስረዱን። ምንም ሊገባን አልቻለም። ምን አለች ማለት ነው? አልሚ ትላንትና የሆነ ልጅ ተከራከራልኛለች። እንደዚህ ያለች ምንድነው? ምን ሄርሜላና እኮ አብርሽ ተጋብተዋል አለች። አንቺ የተፈራረሙበትን ወረቀት ስላት ወረደች። ወረደች በመጀመሪያ ማለት ነው። አሁን እነሱ የሆነ መልስ ጠይቃቸው አይሰጡም። አሁን እኛ ወረቀት አላየንም አይደል? እነሱ የተፈራረሙበት መቼ ተጋቡ? ሽማግሌ መቼ ተላከ? በግድ ቀለበት አርግ፣ በግድ ሽማግሌ ላከ የተባለ ሰውዬ ነው እንጂ ወዶ ፈቅዶ አይደለም። ከ10 ዓመት በኋላ ነው ያገባለው ያለው። እንደው ኤክስፓየርድ ካረገች በኋላ ካረጀች በኋላ እንዴ በሽተኛ ናቸው እንዴ? ግን በምናቸው ነው የሚያስቡት? እስቲ በአላህ ንገሩኝ። አንድ እስቲ የተጨበጠ ነገር እኔ አልሄድም። ኧረ አውዝ ቢላሂ ሚነ ሸይጣን ረጂም። ዛሬ ትናንትና የሄርሜላ አንዲት ደጋፊ ያለች ምን እንዳለች ታውቂያለሽ? ገብቷት ማለት ነው። አሁን ባለፈው 3 ጊዜ እንደዚህ ውጭልኝ አልፈልግሽም ብሏታል አለች። ዛሬ ግን ሰካራምና የደነዘዘ ሰው የልብ ነው የሚያወራው አለች። ትክክል። በቃ እንደዚህ ብሎ ይቅርታ ብሎ ከተመለሰች ካሽናት አለች። ኖ እሷ ብሯን አልተበላችም። በቃ እንደዛ ያለችው ብር አላከችም፣ አልተበላችም። ብር እየተከራከሩ ነው ማሬ። እንደዚህ አለች መሲ። አንድ ልጅ አሳልፋችሁ ሃይማኖታችሁን አትስጡ፣ እነሱ ስራ ነው አለች። ይቺ ልጅ ከብር ንጹህ ናት። እነኛ ግን ብር የላኩት አንገበገባቸው ማለት ብር የላኩ ናቸው የተንገበገቡት። ብር ያላኩት ማለት ነው ምንም ነገር ውሸት አያወሩም። ብር ያላኩ ናቸው
ትክክል የሚያወሩት ብር ላኩ ልጅ ጋር ገብቼ የመረሷ በጣም እያወራች ነበር። እኔ እነሱን በሃይማኖት ያልሸጣ እንትን አልቀይራቸውም። አበጋዝ ቢሆን አብርሃም ቢሆን ገደል መግባት ይችላል። ሃይማኖቴን ለሱ አልቀይርም እያለ እያወራኝ ግን ማለት ነው ብር የላኩት ተንገበገቡ አልኩሽ። ምክንያቱም ማን አውቃላቸው ብር የላኩት ናቸው ማሮቼ። ብር የላኩት አሁን ሙስሊም ናት ለስሙ ወላሂ አጠገቤ ብትኖር እንደዚህ ማለት ነው ማርያምን እኔ ብትኖር እኔ ማለት ነው እንደነ ለዩቲዩበር ብር ከሚል እንደነዛ ስንት በሽተኛ ሰው አረብ ሀገር ናቸው ለሃኒዬ አረብ ሀገር ናቸው ቢ እነሱ ተጨምሬ አረብ ሀገር ልጅ መባሌ ነው እንትን የሚያደርገኝ የሚያናደኝ የአረብ ሀገር ልጅ እናናቃለን እባክሽ። ኧረ በስመ አብ እኔ እንደው ዩቲዩብ ደግፋለሁ እንጂ አንድ ቀን አላውቅም። እኔ ብሬን ራሱ ያውቁትም እንዴ እኔ መቼ ስራ አጣው? እነሱ እኮ ከኛ የበለጠ ነው የሚበልጡ ስለታላቁ ነው ደፋር ጭራሽ ለምን አስር ያልወደድም ይታያል። አዝናናትም ቀለበት ሰርላት አግባቢው አሁን ይሄ ብር ካልሆነ እንደዚህ እዚህ ድረስ የተደረሱት ግን ላ ሰው ማለት ነው በንጹህ ሲሄድ ነው ደስ የሚለው። የምር የሰው ገንዘብ ደግሞ ጥሩ አይደለም። አፈርት ብላና እኮ ማለት ነው ስልክ ቁጥሯን እኮ ነው የበተነችው። የሜዳያ አይኔ ትሩትዬ ማርያም በጣም የባንክ አካውንቷን ራሱ የባንክ አካውንቷን ማለት እንዴ ሪከርድ ያለ እዛ ሰፈር ሪከርድ ያለ እንደዚህ አርጉልኝ ሰው ማለት ነው ስጡኝ ይቀላል። ማሬ የምር እንደዚህ እርዱ ተቸግሬያለሁ ማለት ይቀላል። ግን በሰው አሳባ ሰውን እንደዚህ እኔ እንትና ጋር ሄዳለሁ ብሬን አስመልሳለሁ አለበተዛ ለሩታን አስገድላታለሁ ፍቱቱ ሰይጣን ደጋፊ ያለ አየሽ እሷ ሩታ በግሩፕ አንድ ቀን ግሩፕ ላይ ቁጭ ብላ ሩታ ማለት ነው ሩታ ላኪ ብላታለች። ማሬ ሩታ አስገድዳታለች። አረ በስመ አብ ሩታ ቁጥሯን እንኳን አናውቀውም። እንኳን እንደዚህ ሪከርድ ልልክልን ሲያወሯት ማታወራ አይው ምሳሌ ነው ምልሽ ማሬ እንኳን ምሳሌ ቢሆን ማሬ የሚገባ አውዝ ቢላታ አላህ ይጠብቃት ሩታዬን ባለችበት አላህ ይድረስላት። የምር ማለት ነው ዛራዬ ማለት ነው እኔ እግዚአብሔርን የእናቴ ወንድሞች የእናቴ ወንድማሞች አሉ ሙስሊሞች ወጃጅ አካባቢ ማለት ነው በውሸት ነገር ወላሂ ለዓዚም አይዱ ሙስተሂል እውነት ነገር ይዘው ነው ወላሂ ለዓዚም የሚሉት። እነዚህ እኮ ወላሂ ለዓዚም ማርያምን እንደዚህ አርገኝ ኧረ በመድኃኒዓለም እስማ አንገበገባቸው አመሲ አንገበገባቸው ብር እንዲቀል ነው እንዴ ወይ ወለጥሩ አንዱ አለሽ ማን ላክ ያለሽ ክብርሽን አትጠብቂም ነበር። አፈር ቢያንቺ ወለላ አርጎ ሰድሽ ወደ ሰማይ አንቺ ደንቆሮ ማለት ነው ሰይጣን ነው ውጪ አንቺ ራስሽ የዝሙት ደጋፊ ነሽ። ወላሂ ለአዝመት ወይ አይተሻል ሚት አታርጋ አይተሻል መተ ሲደረግበት አይተሻል አይታችኋል። ዝም ብላችሁ የምትቀደዱት እንደዛ ከሆነማ ያፈዘዘችውማ ሄርሜላ ናት። የሁላ ወራት ልጁና ሚስቱ የረሳ ይቅርታ አድርግልኝና መሲኛ እንኳን ያ ሰዓት ሲደረግ እንደዚህ መተት ነው። እኔ የሩታቶች አንዳንዴ የምር ማለት ነው ፈጣሪ ይጠብቃችሁ ባለ